መስሻ እንዴ ለዚህ ለማህበረሰብ ብለድ ሁሉ እንሰጣለን ጊቭ ብለድ ዶንት ወሪ ይሄ ጥያቄ ደግሞ ማዳም ቤት ለሚሰሩ እህቶቻችን ከሰው ቤት ስራ ወጥተው እንዴት የራሳቸውን ነገር መጀመር እንደሚችሉ ትንሽ ነገር ብትያቸው። ምክንያቱም አንቺ ማዳም ቤት ነበር የምትሰሪው፣ ከዛ ተቀጥረሽ መስራት ጀመርሽ፣ ከዛ ደግሞ የራስሽን ቢዝነስ ከፍተሻል እና እንደዚህ ማደግ የሚፈልጉ እህቶች በጣም ብዙ ስላሉ እንዴት ነው እስኪ ትንሽ ምክር ቤት ጣል ብታረጊ። እድገት የሚመጣው በስቴፕ ነው። መቸኮል እንደ ነገሮች ተስፋ መቁረጥ ሊኖር አይገባም። በትዕግስት ብዙ ነገር ማድረግ ትችላለሽ። በጣም ብዙ ልጆች እዚህ የምታያቸው ዱባይ በጣም ከተባበሩት ዓለማት ሁሉ አንደኛና በጣም ምርጥ ሀገር ናት። እዚህ ሀገር ሆነሽ የራስሽ የሆነ ላይሰንስ ኖሮሽ በእንደዚህ አይነት መንገድ መንቀሳቀስ ምን ያክል ቫሊዩም እንዳለው መገመት መቼም ለማንኛውም ሰው አያቅተውም። ስለዚህ ተስፋ ካልቆረጣችሁ፣ ትዕግስት ካላችሁ የማትደርሱበት ነገር የላችሁም። የምርም ትደርሳላችሁ። ምክንያቱም እናንተ በጣም ጀግናና በጣም መልካም ሰዎች ስለሆናችሁ፣ ከራሳችሁ ትታችሁ ለሰው የምትኖሩ ሰዎች ስለሆናችሁ ምንም አይነት ነገር ቢፈጠርም ወደኋላ እንዳትሉ። ደግሞም ይቻላል፣ የማይቻል ነገር የለም ብዬሻለሁ ቅድም። ሁላችንም ዋጋ ከፍለን ነው እዚህ የደረስነው። ስለዚህ ዋጋ ያልተከፈለበት ነገር ምንም ነው። ዋጋ ከፍለሽ ደግሞ ስታገኙ ገንዘብሽንም ጊዜሽንም ምንም ሁሉን ነገር ስታገኙ በጣም ደስተኛ ሆነሽ ህይወትሽ ይቀጥላል። ስለዚህ ይችላሉ፣ ተስፋ እንዳይቆርጡ። በተለይ አሁን ስፔሻሊ ዱባይ ላይ አበሻው በጣም እየተንቀሳቀሰ ነው። በጣም ደስ የሚል ጊዜ ነው። ማርያምን ነው የምልሽ። ብዙ ልጆች እየተለወጡ ነው፣ እያየኋቸው እየተለወጡ ነው። እውነት ነው ነበር። እሺ ሳርዬ፣ አሁን እንግዲህ አጭር ጥያቄዎች ነው የምጠይቅሽ። ማሰብ የማይፈልግ ጥያቄዎች ነው። ወዲያውኑ ስጠይቅሽ ወዲያው ነው የምመልሽው፣ ያለምንም ማሰብ ማለት ነው። ለእረፍት እንዲሆን ያክል ነው። እሺ ዝግጁ ነሽ ሳርዬ? አዎ። ሻይ ቡና ወይስ ሻይ ስልሽ አንዱን ነው የምትመርጪው? ቶሎ ሳታስቢ ቶሎ ነው የምትመርጪው? ሻይ ቡና? ክትፎ ጥብስ? እሺ ፍላት ጫማዎች ወይስ ደግሞ ሸራ ጫማዎች? የምትወጃቸው ነገሮች? ፍላት። ሽሮ ወይስ ዶሮ? ዶሮ። ጠላ ወይስ ጠጅ? ሁለቱም ነው። ሁለቱንም ሙዚቃ ወይስ ፊልም? ማሬ ሙዚቃ፣ የሀገሬ ሙዚቃ። ባህላዊ ልብስ ዘመናዊ ልብስ? ኦይ ባህላዊ ዴም ዘመናዊ። እሺ 6 ጥያቄዎች ነበር ያዘጋጀሁትኝ፣ እሱን መልሰሻል። ምንም ሳታስቢ ጠቅጠቅ አድርገሽ ነው የመለስሽው። እሺ ወደ ቀጣዩ ጥያቄ ከማለፋችን በፊት ውዶቼ፣ ይህ ፕሮግራም ቆይታ ከፌመስ ሰዎች ጋር የሚል ፕሮግራም ነው። ባለፈው ሳምንት ነው እንዳያችሁት የተጀመረው። እንግዲህ የባለፈው ሳምንት እንግዳችን ዶክተር ሀቢባ ነበረች። በዛሬው ደግሞ እንግዲህ ብዙዎቹ ገምተዋል። አብዛኞቹ ኮመንት ላይም ሳሪ ናት እያሉ ገምተው ነበር። እንዳላችሁትም የዛሬ እንግዲህ ሳርዬ ናት። ይህም ፕሮግራም ሁሌ ቀጣይነት ስላለው ሰኞ ስለሆነ የሚቀርቡት እንግዶቹ እንዳያመልጣችሁ የምትፈልጉ ከሆነ ሁላችሁ መሲ ሀበሻን እኔን ፎሎ በማድረግ ፕሮግራሙን መከታተል ትችላላችሁ ማለት ነው። ታብታብ እያደረጋችሁ ፕሮግራማችንን ተከታተሉ። የተወሰኑ ጥያቄዎች ይቀሩኛል። ከዛ በኋላ ደግሞ 5 እድለኛ ሰው ሳሪን አግኝቶ ማያቅ ሰው እንዲሁ ሳሪን ባገኛት ይህን መጠየቅ ፈልጋለሁ የሚል ሰው እየገባ ገስት ላይ ሳሪን ጥያቄ ይጠይቃል። ፕራይቬት ነገር አይመለከተንም። የግል ህይወቷ እስካሁን የግል ህይወቷን አልጠየኳትም። ኖርማል ጥያቄ ግን መጠየቅ ትችላላችሁ። አንድ ክፍት የሆነው ለእናንተ ነው። የተወሰኑ ጥያቄዎች አሉኝ። ወደ ጥያቄዎቼ እመለሳለሁ ማለት ነው። ሳርዬ እንዴት ነሽ? ጥያቄዎቹ እንዴት ናቸው? ከበዱሽ? ኖርማል ነው? ኖርማል ነው። የምር እዚህ ፕሮግራም ላይ ስለመጣው በጣም ደስተኛ ነኝ። አመሰግናለሁ። እንግዲህ ኢንተርቪው አልወድም፣ ግን መጀመሪያ ሪሚ የሆነ ቀን ኢንተርቪው ያደርጋለች ካስቱን ምናምን ጀምራ ነበር ይመስለኛል። አሁን ደግሞ አንቺ ጀምረሻል። በጣም ደስ ብሎኛል። የምር እንደዚህ 1300 ሰው እየተከታተለን ነው። አሚዩዚንግ ጥያቄ ነው መሲ፣ በጣም ተመችቶኛል። እሺ ጋዜጠኛ መሲ ያወጣችው ጥያቄ ነው በዚህ አጋጣሚ። እሺ ሳርዬ፣ ወደ ቀጣይ ጥያቄያችን ስናልፍ፣ ሳርዬ በህይወትሽ በጣም የተደሰትሽበት ቀን ምን ቀን ነው? የትኛው ቀን ነው? በህይወቴ
በህይወት እንደው ውይ ይህን ቀን አረሰውም የደስታ ቀን ብለሽ የምታስታውሱ በጣም ብዙ ቀናቶች ይኖራሉ በህይወታችን ምንደሰትበት ምናዝንበት። ግን እንደው ይሄ ለእኔ ስለየት ይልብኛል የምትይው ችግር የለም። ሁለትም ከፈለግሽ አላርግልሽ እንደው አሳሰብሽ። ግን የትኛው ነው እንደው በጣም ደስ ያለሽ ቀን? በመጀመሪያ የወለድኩበትን ቀን በጣም እደሰትበታለሁ። በጣም እናትነት በጣም ትልቅ ደስታ ነው። ሁለተኛ ደግሞ እኔና ባሌ የተጋባንበት ቀን ሳይሆን አሁን የተጋባንበት ቀን ሳይሆን የተፈራረምንበት ቀን ማሪ ያኔ ፊርማ ሳይኖር ነበር የተጋባ ነው። ምክንያቱም ገና ፕሮሰስ ላይ ነበረ። ከዛ ከፍተኛ ፍርድ ቤት አይደል እዚህ የተፈራረም ነው ሄደን የዛን ሰርተፊኬት የያዝን ቀን በቃ አለቀ። ትልቁ ፍርድ ቤት ነው የተጋባ ነው። በቃ የኔ ሆኗል። አሁናች እንዴ ፊርማው ላይ ማጠናክራለሁ ጉዳይ ፊርማ ልጭ እንዴ ውዴ ትልቁ ፍርድ ቤት እኮ በእንትን ነው የተነሳ ነው መሲ መዝገብና መዝገቡን ይዘን እሱም የራሱ ራሴን እየገጭ አድርገን ምን አስበሽ ነው ያለ ፊርማ የለም ጋ ብቻ ደስ ይላል። ሳርዬ እንግዲህ እንዳልሽው የወለድሽበት ቀን እና ከባለቤትሽ የተፈራረማችሁበት ቀን ነው። እግዚአብሔር አምላክ ልጅሽን ያሳድግልሽ፣ ባለቤትሽን ደግሞ ይጠብቅልሽ፣ ትዳራችሁ የተባረከ ይሁን፣ ረጅም ዓመት አብራችሁ ኑሩ፣ አብራችሁ አርጁ። ይሄ የኛ መልካም ምኞታችን ነው። ሳርዬ ወደ ቀጣይ እሺ እናቴ ወደ ቀጣይ ጥያቄ ሳልፍ ደግሞ በህይወትሽ የተጸጸትሽበት ነገር ምን ነው? ይሄን ነገር ባላረኩት ኖሮ የምትይበት ቀን ይኖር ይሆን? ምንም እንደዚህ ባላደረግኩ በራሴ የራሴ ጥፋት አጥፍቼ ምናምን እንደዚህ ባላደረግኩ ብዬ እሺ ወደ ቀጣይ ጥያቄያችን ስናልፍ ይሄ የእኔ ብቻ አይመስለኝም። ጥያቄውን እኔ ባወጣው ይሄ የእኔ ብቻ ጥያቄ አይመስለኝም፣ የእኔ ብቻ አስተሳሰብም አይመስለኝም። ምናልባት የብዙዎቹ ሊሆን ይችላል። እስኪ ከጥያቄ በኋላ ምናየው ይሆናል። ሳርዬ እንደ ታዋቂነቷ እንደዚህ እንደ ፍምስናሽ የራስሽ ነገር ሊኖርሽ የሚገባው አሁን ላይ አልነበረም። ከበፊትም ያው ዝናውም ሲመጣ እውቅናውም ሲመጣ የራስሽ ነገር ሊኖርሽ ይገባ ነበረ። ይሄ ነገር ለምንድን ነው የዘገየው? ምክንያት ይኖረው ይሆን ወይ? እግዚአብሔር ሁሌም ትክክል ነው፣ በስራው አይሳሳትም። ስለዚህ ቀንም አለው ጊዜም አለው። ስለፈመሽ ወይም ደግሞ ታዋቂ ስለሆንሽ ሁሉን ነገር ማድረግ እችላለሁ ማለት አይደለም። ስለዚህ እሱ ቀኑን ጊዜውን አሳምሮ ውብ አድርጎ ለዚህ ቀን ነው ያደረሰኝ እንጂ እንዳልሽው በፈምስና በምንም ቢሆን ባይዘወይ እየሰራሁበት ነበርኩ። የራሴ ነገር አልከፈትኩኝም እንጂ ከራሴ የበለጠ እንደውም ስፔሻሊ ኤርሚ አበሻ ላይ ሰርቻለሁ። የምሬን ነች። ስለዚህ እግዚአብሔር ቀን አለው። እኔ ብፈልግም ባልፈልግም ስለፈመስኩ ምንም ስላልኩኝም አይደለም። እሱ በጊዜው በቀኑ ውብ አድርጎ ደግሞ ይህን ነገር አሁን ስለሰጠኝ አመሰግናለሁ። ደግሞም አልዘገየም። ጊዜውም አሁን ትክክል ሳርዬ፣ ሁሉ ነገር ጊዜ ያለው እንዳልሹ ነው። እግዚአብሔር አምላክ ከላይ ሲፈቅድልን ነው። እኛ ባሰብነው ሳይሆን ዝናውን ቢኖር እውቅናውን ቢኖር ሌላም ነገር እኛ ማድረግ ብንፈልግም ጊዜውና ሰዓቱ ካልሆነ ከላይ ካልተፈቀደልን ማድረግ አንችልም። ጊዜውና ሰዓቱ አሁን ነበር፣ አሁን ላይ ሆነልሽ ነች። ይህ ፍቅር ደግሞ የምታድጊበት በእያንዳንዱ መመረቅ ሲወርቅ ሲወዳጅ ማለት አይሰለቸኝም። የምታድጊበት የምትለወጭበት ብዙ ብራንቾች ወይስ ብቻ ሳይሆን በየኢሮፕ በዓለም ላይ የምትከፍቱበት ጥሩ ነገር የምታገኝበት ሱቅ ይሁንልሽ፣ በረከቶች ይምጡልሽ። አመሰግናለሁ። ምንም አይደለም የኔ እናት። ከዚህ በፊት ሳርዬ ያው እኔ እንዳልኩሽ ያው ቲክቶክ ላይ መጀመሪያ ማቅሽ በእርዳታው ምናምን ነው። ግን እንደው ወደ ግል ስራሽ አሁን ኤርሚ አበሻ ጋር ነው የምናቅሽ። ከዛ ደግሞ ሳሪ ባልትና መጣ። ከዛ በፊት ሳርዬ ከማዳም ውጭ ሌላ የሰራቻቸው ስራዎች አሉ? ከማዳም ቤት ውጭ ኖ፣ ከማዳም ቤት ውጭ አልሰራሁም። በቃ ማዳም ቤት ሰራ ወጣው። እንደነገርኩሽ ተቀመጥኩኝ። ኢጃዛ ቤት ነበረ።